الله العظمى سید مجتبی خامنه‌ای ኢራን የቦምብ ናዳ የወረደባት በአሜሪካና እስራኤል ጥቃት ያጣቻቸውን መሪ ለመተካት ከሳምንት በላይ ጊዜ አላባከነችም። አዲስ ለሚመረጡትም ሆነ እጩ ለሚሆኑት መሪዎች አሜሪካና እስራኤል ጥይት አቀባብለው እየጠበቁ መሆኑን ቢዝቱም ኢራን መሪዋን ከመምረጥ ወደ ኋላ አላለችም። የሐሜኒ ቤተሰብና የእስላማዊ አብዮት አገዛዝን የሚያስቀጥል መሪ ለኢራን ተመርጦላታል። የቀድሞው ጠቅላይ መሪ አያቶላህ አሊ ሐሜኒ ልጅ ሙጅታባ ሐሜኒ ቀጣዩ የኢራን ጠቅላይ መሪ ሆነው ተመርጠዋል። በጉጉት ሲጠበቅ የነበረው አዲሱ የኢራን ጠቅላይ መሪ በኢራን የሃይማኖት ሊቃውንት ጉባኤ ስምምነት ከተደረሰ በኋላ ለሕዝብ ይፋ ተደርጓል። ቴሄራን በከፍተኛ ሁኔታ በቦምብ እየጋየች ባለበት ቅጽበት የአዲሱን መሪ መመረጥ ደስታ ለመግለጽ አስቸጋሪ ሁኔታ ኢራናውያንን አልገደባቸውም። በቴሄራን አደባባዮች ወጥተው ለሙጅታባ ሐሜኒ ያላቸውን ድጋፍ አሳይተዋል። አላሁ አክበር። ሙጅታባ ሐሜኒ የተወለዱት እንደ አውሮፓውያን አቆጣጠር በ1969 ነው። ሙጅታባ ብዙም በአደባባይ የሚታይ ሰብዕና አልነበራቸውም። እንዲያም ሆኖ ግን ከአባታቸው ጀርባ እንደነበሩ ብዙዎች ያምናሉ። የሐሜኒ